ጋር የሆነ ነገር እየሆነ ነው። አንቺ አምሻል እንደምትናገሪ ከሆነ ተናገሪ። ሳሚ ራሱን ሊያጠፋ ነው መሰለኝ እዛኛው ፎቅ ላይ ተንጠልጥሏል። የሚያደርገው ነገር ስላልገባኝ ወደ እናንተ መጣሁ። ወይኔ ወንድሜ ቅድምም እኮ ታውቆኝ ነበረ። ሻው ምንድነው ማድረግ የምንችለው? ይኸው ነገርና እሺ የት ነው እንሂዳ? ወዴት ነው? እሺ እንሂዳ። ወዴት ነው? ነፍስስ ወዴት ነበር እንዴ? ያምሻል እንዴ? ራሱን የሳተ ሰው ነው ወይስ ራሱን ሊያጠፋ ያለ ሰው ነው የሚቀድመው? ነው ወይስ አንቺ የግል ጸብ አለብሽ? አንቺ ማለት ጤናሽ አትመስልም። የእናንተ ንትርክ አያልቅም። አሁን ለልጅ የሚመስለት እኔ እኮ ስለማይሰማኝ ነው ወደ እናንተ የመጣሁት። እንደውም ጉዳያችሁ ቢሰማኝም ባይሰማኝም እራሴ እሄዳለሁ። ጠብቂኝ፣ ቆይሽ አንተ እንሄዳለን። አንቺ ግን ለጤናሽ ያርግልሽ እሺ? ጨነቀኝ። እስከ ሰዓት ምትቆይ ይመስላል ወይ? ካልሆነ መምህር አለባችሁ እንትራቸው እንዴ? ቆይ አንቺ መድኃኒት ወስደሽ ነው እንዴ መጣሽው? ማለት ከኛ የተሻለ ልምድ ማማከር ምናምን የምትዩ? ቆይ ልጅቷ በዛው እንድትቀር ነው እንዴ? ወይስ ምንድነው በልምድ ማከም የለመዱትን ጠርተሽ የቆጤ ባጡን ሲቀባጥሩልን ነው እንዴ? ቆይ እኔ የምልሽ ግን መስዬ መምህር አለባቸው ግን ተሳስተው ነው መሰለኝ መምህር የሆኑት። የባህል ሐኪም ቢሆኑ ይሻላቸው ነበር እኮ። ኧረ አንተ እንዳይሰሙ አሁን ታሽፋለህ አይደል? ይኸውልሽ ውዴ በዚህ ኑሮ ላይ ቀልድ ጣል ካላረግሽበት ቀኑን ሙሉ ተደብረሽ ነው የምትዩ። ይኸውልሽ ውዴ ትንሽ የቀልድ ጣል አድርገሽ ስትይበት ቀኑን ብሩህ ይሆንልሻል። ቆይ ግን አንተ ስለዚህ ምን አገባ? ምን ብለህ ስለ ትምህርት እኮ ነው ማሰብ ያለብህ። ስለ ኑሮ ቤተሰብ ይጨነቅበት። ቆይ እናንተ ሀብታሞች ስትባሉ ይህን ሆድ የሚነፋ ንግግራችሁን ጣል ታደርጉብንና በኋላ ላይ ደግሞ አንቡሃ ፍለጋ እንሯሯጣለን። እሱም ከተገኘ ማለት ነው። አሁንም ጭቅጭቅ። እስኪ አትጨቃጨቁ። ተመስገን አለመስማትሽ ጠቀመሽ። ደህና ነሽ ግን? ምን ይሰማሻል እንዴ? ተረጋጋ እንጂ አጠነፍካት እኮ። ተመልሳ እንድትወርቅ ነው እንዴ? አየሽ አልነቃችም ስልሽ አሁን መቀባጠር ጀመረች። ወይናቲ እስኪ ዝም በል። አይደክምም ግን? ናምታኛ ደምዝማል ናበዚህ ይታይ ዝም በል። ያማል እንዴ? ምን ያህል ጨካኝ ብትሆን ነው? ጭንቅላትህ ምን ያህል ቢደፈን ነው? ቆይ እኔ አላሳዝንክም? ቆይ የኔና አንተ ቃል እንደዚህ ነበር እንዴ? ባክቱ ቃልቃላት በለኝ። በቃ ከፋኛ ብቸኝነት ተሰማኝ። ታውቃለህ ማንን ለማስደሰት እንደመማር አቃተኝ። ሁሉም ነገር ይሰለቻል አይደል? በቃ እኔም ሰለቸኝ። ቆይ እኔ ያለው አይደል እንዴ? ቆይ ሁሉም ነገር ለኔ ስትላተው ሰሚ ሳልረዳ እኮ ቀርቼ አይደለም። ሁሉንም ነገር ሰው ስለማይረዳን እኮ እኔ ነገር መደጋገም የሚያስጠላኝ ነዛ። ደግሞ እኮ እኔን ማን ያበረታኛል? ከአንተና ከእህቴ ውጪ ለእኔ የሚያበረታኝ ሰው አለ? ለምን ቆይ እሱን አታስቡ? እሺ በቃ ሁላችሁም ተረጋጉ። ዋናው ነገር ምንም ማለት መፈጠሩ አይደል? እየፈራሁ ወርደን ነው። እኔ አልወርድም። እዚህ ነው የምፈልገው። አረ ሳሚ ጨንቃል እኮ። ብንወርድ አይሻልም? ከዚህ የፈለጋችሁትን ነገር ማውራት ትችላላችሁ። አንቺ ዝም በስት ባል ሰማ ማለትሽ ነው? አለም እኮ ትክክል ነች። እንደውም በተረጋጋ መንፈስ ወርደን ነው እንደዛ ሳይሻለን አይቀር። እኔ አልወርድም። እዚህ ነው የምፈልገው። በቃ ምንም አላረግም አልኳችሁ። አንዴ እዚሁ አየር መውሰድ ፈልጌ ነው። አሁን ሳበዛ ሌላ ቦታ ንፋስ የለም እንዴ? እንዴ ሰው ጭንቀት አይገባህም እንዴ? ሳሚ ግን እየተቀየርክ ነው። በቃ አለም አንቺ መክሊት ጋር ሂጂ፣ እኔ አረጋግጣለሁ። ነገሩ እያየን ከሚናደድ ይሄ ነው የሚሻለው። አትፍረጂበት። ሳቀርቱ
ማን እየመጣ እንደሆነ ተመልከት። ወይ ራሴ እስኪ ቀና አድርጊኝ፣ ማን እንደመጣ ልመልከት። ስወድቅ መሬቱ በጣም ነው እንደ ይመታኝ። አይ የለ መክሊት ትወድቃለች ብለን ፍራሽ አንጥፈን ነበር። ምን ትጃጃላለች? በይ ተነሽ እባክሽ። አይኔ ከሩቅ ማየት አቆመ መሰለኝ። ምን አለ ትንሽ ብታዘገያት ነው ማለት ብታዘገየ። ተመስገን። ደህና ሆነሽ ነው እንዴ እንደዚህ ላት እስክል ድረስ የሮጥኩት? ምን አለ አንዳችሁ እንኳን መጣችሁ ብትነግሩኝ። ደግሞ ተጣልቼ መምጣት ደግሞ ከማን ጋር ተጣላሽ? ደግሞ አንቺን ጓደኛ ማድረጊ። ወይኔ በያውን እሱን ታዩና ተረጋጊ፣ ድጋሚ እንዳትመለሽ። መሲ ከወደቀች ቆየች እንዴ? እኔ ያለው አይደል እንዴ? ምን እነሱን ያስጠየቀሽ? እኔ ባለ ጉዳይ ያያለው። አንቺ አፍሽን ይበላሻለሁ። ለምን አርፈሽ አትታመሚ? አንቺ መጠየቅ ካልፈለኩስ አተደባራ ምን ያደናብራል? እንደውም አንተ ንገረኝ። ኧረ እኔ አልተደናበርኩም። ኮሜንታተር አይደለሁ። አልዘግበው ነገር እግር ኳስ ጨዋታ አደረጉት እኮ። ምንድን ነው ብቻ የምታወራው? አይ ምንም ከራሴ ጋር ነው። ልነግርሽ ነበር ግን አቋረጥሽ። አንተ ሙድ መያዝ ጀመርክ። አሁን በእጄ ሰበብ ሳትሆን ጥፋ። ታዩ እሱ ምን አረጋሽ? እሱ ቢያግዘን ኖሮ ካንችሎም ነበር። ሳሮን በጣም ተናደሻል። ደህና ነሽ ግን? ቆይ አንቺ ምን አገባሽ? ይመለከትሻል። አንቺ ራሱ ማን ጠራሽ? ጥፊ። ሌላ ለና ምን ነው ብጥሩ ራሽኛልሽ? አንቺ ስላልሽን እኮ አይደለም እዚህ ያለነው። አንቺ ስለምትኝም አይደለም የምንሄደው። ኪድልሻላ። ለማንኛውም ግን አንዘላብድሽ። ኢንዶሚኑን አለችሻ ነገሮቹ አልጣሙ። ምን አልክ አንተ አልጫ? ቆይ ለያዘ እንዳላገኝክ ብሽቅ። ዛሬ ሁሉም ነገር መልካም ይመስላል። በደስታም በሐዘንም መሀል ያለውን ስሜት እያስተናገድኩት ይመስለኛል። አሁን መኖሪን ወደድኩት። ለካ ሁሉም የራሱ የሆነ ህመም አለው። እኔ ብቻ አይደለሁም። ግን ደግሞ ያለኝ ጊዜ አነሰብኝ። ሁሉም ለበጎ ይመስለኛል። እናያለን። ቆይ አንቺ ልጆቹን ምን አድርጉ ነው የምትያቸው እንዴ? እስካሁን እኮ እነሱ ናቸው ሲጠብቁኝ የነበሩት። ካሁን ተረጋጊያለሽ ብዬ ብጠብቅሽ ጭራሽ እያባሰብሽ ነው ሄደው። እንዴ መረጋጋት የሚባል ነገር አልፈጠረብሽም እንዴ? እሺ ይቅርታ፣ ተናድጄ ስለነበረ ነው። ማድረግ አልነበረብኝ። እሺ ይሁን። አሁን ከማን ጋር ነው የተጣላሹ? ተጣልቼ እኮ አይደለም፣ ትንሽ አለመግባባት ነው። ከአቤል ጋር ነበር። ከዛ አለም መጣ፣ ያንቺ መታመም ነገረችን። ከዛን ትንሽ እንደተጓዘን ድጋሚ እንደመርዶ አርጂ መጣ፣ የሆነ ነገር እንደሆነ ነገረችን። ከዛ እኔ አንቺ ጋር እንሂድ፣ አቤል ደግሞ ሳሚ ጋር እንሂድ በሚለው ነው የተጣላነው። ምን እና ሳሚ እንዴት ነው? እሺ አሁን የት ነው ያለው? መክሊት ተረጋጊ እንጂ ምን እየሆንሽ ነው? እኔ በምን አውቃለሁ እንዴ? እኔ እኮ አንቺን አስበልጬ ነው የመጣሁት። ደግሞ እባክሽ እሱ ምንም አይሆንም፣ ዝም ብሎ ነው፣ እየቀለደ ነው። እንዴ እንዴት እንደዚህ ትያለሽ? ጓደኛሽ አይደል እንዴ? ቆይ ግን አንቺ ያምሻል? ጤና የለሽም? ደግሞ አንቺን አስበልጬ ትላለች እንዴ? አታፍሪም? የሆነማ የሆንሽው ነገር አለ። ሰለሞን ምንድን ነው የጨቃጭቃችሁ? ወይ ተመስገን ስለነቃሽ ደስ ብሎኛል። አንቺ ደግሞ ብረብ ያስቀባጥርሽ። አሁን ነው መንቃቷን ያየሽው? እስካሁን የት ነበርሽ? የት ነበርሽ? ሳሚ ጋር ነበርኩኝ። ከአቤል ጋር ረጋጋ ነውና ብቻቸው ማውራት ሲፈልጉ እኔ ወደ እናንተ መጣሁ። እና አሁን ሳሚ ደህና ነው? ምን ሆኖ ነው? በእናትሽ ምንም አልነገረሽም? ደህና ነው። አረ ምንም አልነገረኝም። ምን ነው የምታሽቃብጡት? ሰው እሱ ብቻ ነው እንዴ? ለምን አትነጠፉለትም ታዲያ? አንቺ ያምሻል እንዴ? ጤነኛ አይደለሽም? ጤና የሚባል ነገር የለሽም? ትሰሚኛለሽ? ከአሁን በኋላ ስለ ሳሚ መጥፎ ነገር እንዳታወሪ፣ ስታወሪም እንዳልሰማሽ። ደግሞ አንቺኛው አልጨረስንም። እሺ ተረጋጊ። ድጋሚ እንዳያምሽ። ወድቀሽ ደግሞ መጨናነቅ አልፈልግም። በእናትሽ ቁጭ በይ። በእናትሽ ተይኝ፣ መሙኛል። ወዴት ነው ታዲያ? እሺ ጉዳይሽ ነው።
እንዳትከተይኝ። ያማታል እንዴ እቺ ባካችሁ? ቆሻው ምን አጠፋው? ምን አደረኩኝ? የሆነማ መለጤ ነገር አለ። በሰላም ሀገርማ እንደዚህ አይሆንም። አንሶኪት የምታውቂው ነገር አለ? አረ ሳሮን፣ እኔ ምንም የማውቀው ነገር የለም። ምን አድርጊ ነው የምትይኝ? ደግሞ እንዴት ላውቅ እችላለሁ? እቺ እየሰማሽኝ እኮ ነው። ምን ይለጉምሻል? ተናገሪያ። እዛው አርፈሽ አትቀመጪም ነበር? ተከታያት። ምን ስትል አሰብከው? ማለቴ ምን አይነት ሁኔታ ውስጥ ብትሆን ነው? ደግሞ ቅድም ለምንድን ነው የሸሸኝ? በነገራችን ላይ ጊዜ ልስጥ ብዬ ነው ዝም ስልህ የነበረው። ቆይ ሳሚ፣ ነገሮች እኮ እንደሚከብዱ አውቃለሁ፣ ነገር ግን ደግሞ እንደሚያልፉም አውቃለሁ። የዛሬዋን ቀን ሳስታውስ ምን አይነት ነገር እንደገጠመኝ አላውቅም። የዛን የነበረውን ሲቃን ያስታውስ፣ ህመሙ፣ ግርግር፣ የቀናት መፈራረቅ ሁሉንም ያስታውስ። ታውቃለህ ወንድሜ፣ ወንድ ልጅ አያለቅስም ይባላል፣ ግን እኔ አልቻልኩም። በቃ እንደውም ሁሉም ነገር እንርሰው፣ ሁሉም ነገር አንድ ላይ ሆነን እንወጣዋለን። ግን አንድ ነገር ቃል ግባልኝ፣ ምንም ላትደብቀኝ፣ ምንም ላትዋሸኝ፣ ላትሸሸኝ ቃል ግባልኝ። እሺ ቃል ገባለሁ። ግን ብሎ ነገር የለም። የምን ማፍረስ ነው? አንድ ላይ ሆነን እንወጣዋለን። ደግሞ እኮ እኔ አንተ አብሮ አደገ ብቻ አይደለም ወንድምህም ጭምር ነኝ። እኔ ሳውቀው ያው ያንተን ባላውቅም አንቺ ይኸውልሽ የዛሬው ክላስ እንዴት እንደገባኝ አለ አይደለ? መሀል አናትሽ ደርቆ ቅስቅስ ሲያለቅ ቤት ስታደርግበት በቃ እንደዛ ያክል ነው የገባኝ። ምሳሌዎች ሁሉ ዘጊ ናቸው። ልጅ አይደል እንዴ? ለምን እንደው እንዳታወራ ዘጊ። ማን ነው ወንድ ልጅ ጥሩ ነገር አይወድለትም ያለው? ስለማይወልድ ብቻ ነው ማስረገዙን የሰጣችሁት? አራብ ካጋው ናቲ። ለማንኛውም ቅድም መንብሩ ሲያወራ በጣም ግርቦኝ ነበር። እስኪ ከቻልከ ሰርደ። ኧረ አንቺ አመረርሽ እንዴ? መቀለድ አይቻልም። ኧረ ተይው። አሁን ገብቶኛል አላልክ? ብልስ ሁሉ ነገር ይታመናል እንዴ? ማለቴ የገባኝ ለማስረዳት አይሆን ለኔ ብቻ ነው የተፈቀደችው። ደግሞ እሷንስ ባጣትስ እሷን ያበርክትልኝ እንጂ። እሺ አሁን ወዴት ነህ ታዲያ? የገባኝን ቡዳ እንዳይበላብኝ ተደብቀው ነው። ካለበለዚያማ ውሃ በላኝ ማለት አይደል? ያንተ ልጅ ቢያምራይ ምን ካለ ከደበ እሺ አሁን ማን የሚያስረዳኝ? በጣም ተተካለች። ትዚላል ግን ልጅ እያለ በግማሽ ዳቦ ስንጣላ ሁለቱንም ዳቦ ታያቸውና ሁለቱንም አንተ ነበርክ እኮ የምትበላቸው። አይ ልጅነት ግን እኔ እኮ ምንም ነበር እኮ ማለት ነው። አይ ጉድ! ትንሽ ነገር ስለማልወድ ነው። ደግሞ እኮ አንተም በጣም አልቃሻ ነበር። ዝም ብለህ ነበር የምታለቅሰው እኮ። አሁን አስለቃሽ ልትሆን ግን ቆይ እንዴት ሆኖ ግን ማለቴ ብዙ ሰው ጠይቃለሁ፣ ግን ማንም ሊነግረኝ አልቻለም። አንተም እኮ ግን ከዛ በኋላ ነው የተቀየርከው። ቆይ ምንድነው? ምን ተፈጥሮ ነው? እስቲ ንገረኝ። አይ አቤል፣ አሁን ልነግርሃለሁ፣ ሌላ ቀን እነግርሃለሁ። እሺ መርሳት አይቻል? ባይሆን የሚከታተሉኝ ሰዎች አሉ። ወይ ሀብታም መስያቸው መሰለኝ። እስከ ቤት ድረስ እኮ ነው የሚሸኙኝ። አይ ሳሚ፣ የድሮን ሳሚናውን አገኘሁት። ምንድነው? ቆይ ጸብ አለብህ ነው ወይስ ለነገሩ አንተ እንደዚህ አታውቅም? ወይ ካልሆነ ቤተሰብ ምናምን ቢሆንስ? የቤተሰብ ችግር ምን? አይ አይመስለኝም። የቤተሰብ ችግርማ አይመስለኝም። የሆነ የተፈጠረ ነገርማ አለ። ቶ በቃ የሆነ መፍትሄማ እንፈልጋለን። መጨነቅ አያስፈልግም። ቀድሜ ነገርኩ፣ ግን በኋላ የሆነ ነገር ቢሆን ምናልባት ቃሉን አጠፈ እንዳትለኝ ነው እንዴ? በቃ ወደ ክላስ እንግባ። ብዙ ቀጥተነዋል። ደግሞ እኮ እዚህም ቢሆን ዋልንበት። ብንሄድ አይሻል? ለምንድን ነው ሁሉም ሰው ግራ የሚያጋባኝ? ስሜቴ ነው ወይስ እነሱ ናቸው?
ለምንድን ነው ትቶኝ የነበረው ህመሜ የተነሳው እንዴ? ስለሱስ ብቻ ለምን እንደማስብ አልገባኝም። ደግሞ እኮ በደንብ ራሱ አላውቀውም። ምን አይነት ግራ የሚያጋባ ስሜት ነው እየተሰማኝ ያለው። አደራውን ፈጣሪ ከዚህ በላይ አትፈትነኝ። አቅሙ ያለኝ አይመስለኝም። ምን አለበት ሁሉም ሰው እንደሚታየው በሽፋኑ ልክ የሚኖር ቢሆን ምንኛ ደስ የሚል ህይወት ይኖር የሚሆን። ለካ ምንም እየኖርኩኝ ነው። ሰዎቹ ሲያዩኝ ቀበጥ ነው የምመስላቸው። የውስጤን ጩኸት ላልሰማልኝ እንደሆነ ከኔ በቀር ማን ያውቃል? ደግሞ መተለይኖች ነገረኛ አይጭ ሰላም አቤል፣ እንዴት ነህ? ሰላም ትለኝ። ደግሞ ምን አጠፋው? እሺ ደግሞ ምን ልታዘዝ? ደግሞ ማን ነው ጥላ? እኔ እንዳለው ጆም ክብር አይደለም አይደል? ወይ ጣጣ። እሺ ደግሞ ምን ፈለግሽ? ለምን ነገር ምን ጣጣሉን ትተሽ የምጣሽበትን አትናገሪ? ቆይ አንቺ ወጣት አይደለሽ እንዴ? ለምንድን ነው ግራ ተጋብተሽ ግራ የምታጋቢው? እሺ አንተም ጸባይን አስተካክል። ማለት ከሰው ጋር ለመግባባት የሚሆን ጸባይ ይኖር። እሺ ጨረሽ? ቀይ ጅሊ ብቻዬን ነው ፈልገው። ለማንኛውም ይሄን ጸባይን አስተካክላለሁ። ምን አሳይመንት አለና አንተ ስለይ ነበር ካለሽኝ እና መጀመሪያ እንደዛ ምን ዝራቱ ወይ መሰረት። እሺ ምንድን ነው የከበደሽ? ምን ነው አንተስ ምን አዘላዘልከው? ታዲያ አባቴ ስም ለምን አልነግርህም? ለማንኛውም የኛው ነው። እሱንም ቢሆን እኮ አውቀዋለሁ። ያው እንዳይደብርሽ ብዬ ነው። ይሄ ግን እንዴት ከበደሽ? ማለት በጣም ቀላል እኮ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? መጀመሪያ እዚህ ጋር ጌታዬ ደህና ነው። ሄጄ ላውራው ይሁን እንዴ? አይ ይቀርብኝ በኋላ ቢናደድስ? አይ ደህና ነህ እንዴት ነህ ልበለው? አይ በኋላ ደግሞ ማን ነገረሽ ቢለኝ ማን ልለው ነው? ወይኔ መድኃኒዓለም አርፌ አልቀመጥ አልኩኝ። ሀይ ሳሚ እንዴት ነህ? ሰላም። እንዴት ልመጭ ቻልሽ? ማለት እኔን ፈልገሽ ነው? አይ እንደዛ አልነበረም። ፍቅረኛ ታምራለች። እዚህ ግቢ አይቻችሁ አላውቅም። ቆያችሁ እንዴ? አዎ። ለሰው ብዙ ለኛ ደግሞ ትንሽ። ማለት ለሰው ብዙ ለእናንተ ትንሽ ሲባል ሳሚ አልገባኝም። አታወሳስብብኝ። እኔም የሚያወሳስብብኝ ሰው አልወድም። አወሳሰብኩብሽ አይደል? ምን መሰለሽ ለ7 አመት አብረን ቆይተናል። ያ 7 አመት ታዲያ ለአፍቃሪ በጣም ትንሽ ነው። ስትገናኙ ቀኑ ይፈጥናል። ከመቼው መሸ እጭ ሲያስጠላት ያለሽ በደንብ ሳትወያይ ናፍቆትሽን ሳትወጅ ጀንበር ትጠልቃለች። ነገን በጉጉት መጠበቅ ትጀምራለች። ያም ቀን እንደተለመደው ነው የሚሆነው። ሳሚ እንባ እየወረደ ነው። ይቅርታ የማይጠየቅ ነገር ጠየቅኩህ እንዴ? እባክሽ ሳሽቃብጥ ነው። ምንም አልሆንኩም። አለ አይደል ትዝታ ሲኖርሽ ሳትፈልጊ ታለቅሻለሽ። እና አንድ ቀጥለልሽ ትፈልጊያለሽ? አይ ማለቴ አው ካስከፋውክ ይቅርታ። እሺ ማለቴ ይጨንቃል አይደል? አንቺ ማየትና መስማት ከከበደሽ እኔ ምሉ አንቺ ብቻ ምን ታደርጊያለሽ? አልገባኝም። ስለምን መኖርና ለመኖር ነው የምታወራው? ቆይ አንቺ ምን ነው መስማት የፈለግሽው? ራስ ጠይቀሽ ራስ ትናደጃለሽ እንዴ? ሳሚ የተግባባን አይመስለኝም። ቆይ የት ሄዳ ነው? ምንም እየገባኝ አይደለም። በሚገባኝ ቋንቋ እናውራ። ማለቴ በደንብ ታስረዳኝ እንዴ? ፊዚክስ ነው የሆነብኝ። እንደውም ሂጂልኝ። ምንም ማውራት አልፈልግም። እሺ በቃ ቶ አትንገረኝ። ዝም ብዬ እቀመጣለሁ። እንደውም ቶ እሺ ምንም ማውራት አትችይም። ዝም ብቻ። እሺ እኔ የምለው ሳሚ ይሄን ቦታ ግን እንዴት መረጥከው? በጣም ነው ደስ የሚለው። ጸጥ ያለ ቦታ ነው። መክሊት ያምሻል ማለት ነው? ምን ሳትናገሪ ተነስተሽ ሂጂ። ወይኔ እኔ ነገር ይቅርታ።
ሂጂ ሂጂ። አቤት ምን ጉድ ነው! አቋረጠችን አይደል? አሁን ከገባሽ መሄድ ትችያለሽ። ትንሽ መቀመጥ አይቻልም? አሁን ነው እኔ መጠራጠር ያለብኝ። ሮሚዮ ለጁሊየት እየጠየቃት መሆን አለበት። ልክ ነሽ። ሮሚዮ ጁሊየትን ለፍቅር እየጠየቃት ነው መሰለኝ። ልክ ነሽ። ምን እየተካሄደ ነው ያለው? እርግጠኛ ነኝ ሮሚዮ ለጁሊየት የፍቅር ጥግ እየገለጠላት። እኔስ መቼውን አበባዬን ተንበርክኬ የኔ ፍቅር፣ የኔ ውድ፣ የኔ ማርማራታ ብዬ አበባ ይዤ መቼውን የምጠይቃት? ፈጣሪ